ጠንቋይ ቤት ስትሄዱ ወይ ደብተራ ቤት ስትሄዱ ምን ይላችኋል? የሚጨመቅ ሎሚ ይሰጣችኋል፣ ፈርስ ይሰጣችኋል። ፈርስ እንግዲህ በእንስሳ ፈርስ ታጠብ ይላል። በደም በእንስሳ ደም ታጠብ፣ ሎሚ ጭመቅ፣ እንዲህ ራስን ታጠብ። ምን በግራዋ በቅጠላ ቅጠል ይሄን ብላ፣ ይሄንን ጠጣ፣ ይሄንን ታጠን ምናምን እያለ አጋንንት እኮ ባሪያ ነው የሚያደርገው። ጠቋራ ዳኖቴ ወሰንጋላ ድግምት ሟርት መተት ባሪያ ያደርጋል። ወደ ሲኦል አውርዶ ወደ ገሃነም አውርዶ ያስራል። አጋንንት ዲያብሎስ በዛ ውስጥ ይቀጠቀጥ ይኖራል። እግዚአብሔር አምላክ ግን ስጋዬን ብላ ደሜን ጠጣ፣ መልካሙን በጎውን አትታጠብ አትታጠን፣ ብቻ ስጋዬን ብላ ደሜን ጠጣ፣ እኔ የሰጠውን ጽድቅ እኔ የሰጠውን መንግሥተ ሰማያት ወርሰ ለዘላለም እንደ ንጉሥ ኮራ ብለህ ሞገስ አግኝተህ ትኖራለህ ይላል። ክብር ለእግዚአብሔር ይሁን። አጋንንት ባሪያ አድርጎን ይገዛናል፣ እግዚአብሔር ግን ንጉሥ አድርጎ ይገዛናል። ክብር ለእግዚአብሔር ይሁን።